ሰላም ውድ የጃገረቲው ተከታታዮች ቻናሌ በሰላም መጣችሁ። ታዲያ ቪዲዮን ከመጀመራችሁ ላይክ በማድረግ ጀምሩት። እናንተ ላይክ ታደርጉልኝ የዩቲዩብ አልጎሪዝም ብዙ ሰዎች ቀረራ እንዲደርስልኝ ይተዋል። ወደ ቪዲዮአችን እንሂድ። በ14 ሚሊዮን 900 ሺህ ብር የኢትዮጵያ የምትገዙት ወርቅ ላሳያችሁ። ይሄ የአንገቱ በቾከር ሆኖ ረዘም ያለ የእጁ ሁለት ሸዋሊያ ዋው ወርቁ በእውነቱ ከሆነ ይገባል። ያው በደንብ ቆንጆ እቃ ነው። ያው እንደው ትንሽ እኔ ቅር ያለኝ ሌላ ከለር የለውም ወይ? ቢኮዝ ይሄ አይጥማ ከለር ቢሆን ሞር ያምራል ብዬ ስለማስብ በግሌ፣ ወይ ደግሞ ይሄ አህይማ የሚባለው የአህያ ከለር ቢሆን ሞር ሰው ይወደዋል ብዬ አስባለሁኝ። እንደገና በስከርቭ ቢኖራችሁ፣ አሁን ለእኛ ለወንዶች ብዙ ጊዜ ስከርቭ እንጠቀማለን እና በስከርቭ ቢኖራችሁ እንደዚህ ወገባችን ላይ ማነው አንገታችን ላይ ጣል የምናደርጋት ብትሆን ሞር ቆንጆ ነው ብዬ አስባለሁ። እንደገና እዚህ ኢትዮጵያ ላይ እኛ ለ14 ሚሊዮን ብር ብለን ውጪ መንከራተት አንፈልግም፣ ወተን ፀሐይ ምናምን እንዲበላን አንፈልግም እና ዴሊቨሪ ያላችሁ ወይ ዴሊቨሪ ቢኖር ሞር ቤት ተሆኖ ይታዘዛል። ያው ቤት ድረስ ቢመጣ ቤል ዋስ ተካልጃለሽ እንደ አንቺ ታላግጫለሽ እንደ አንድ ሪል ስቴት ብር እኮ ነው 14 ሚሊዮን ባለ 3 መኝታ እኮ ገዛለሁ ሄጄ አንድ ብጣሻ ወርቅ 14 24 ካራት አይሆንም። ለምን 105 ምናምን ሚሊዮን ካራት አይሆንም? ማን ይገዛሻል? እንደዛ ነገር አታምጪኝ አገር አታምጪ። ወንጀል ነው ይሄ ወንጀል ነው። ይሄ ለምታ ትገባታለሽ። ኢራፊ ሰቲ 14 ሚሊዮን ታይ እንጂ መጨረሻ ስንት ነው? ተከራከሩ እንከራከረሽ 14 ሚሊዮን 14 ሺህ ብር ማተር ልቀት 14 ሺህ ብር ትሸጣሻለሽ። ትገሻል። አማርኛው ራሱ ጠፋብኝ። እንጉርጉርታ እቺ ትሸጫቻለሽ ትሸጫታለሽ። በነገራችን ላይ ቪዲዮ እንደተመለከታችሁት ነው። በነገራችን ላይ ያው የልጁን አነጋገር አስቂኝ ቢሆንም ግን ውስጡ ላይ ልጁ እውነት ነገር ነው የተናገረው። ምክንያቱም 14 ሚሊዮን ማለት በኢትዮጵያ ውስጥ አንድ ሪል ስቴት ይገዛል። 3 ክፍል ወይም 2 ክፍል ያለው ጽድት ያለ ቤት ይገዛል 14። አዩ ቪዲዮ እንለፍ። ይድረስ ለኤክስ ማዳሜ ይድረስ ለኤክስ ማዳሜ እነሆ በዝብርቁ እነ ፍሉስ ኢሻላ ቡክራ እነ ደጃጅ አምላኪ እነ ስራ እነ ሩዝ ብርቄሳ አሁን ያለሁበትን ቤትና ህይወት ብታይ እንኳን እኔ አንቺ ራሱ ከገዛ ቤትሽ ትጠፊ ነበር። ይመችሽ፣ አንቺ ራሱ ከገዛ ቤትሽ ትጠፊ ነበር። የሚስትህ የእናቷ አባት ስም ማን ይባላል? የእናቷ ፍሬን ትባላለች። ፍሬን እንተናስለ ምትያቱ አልነግረውም ግን አታውቅም። የማትገም ምን ጠፋብኝ። እኔማ እነግራታለሁ። እንዴ ላስታውስ ትንሽ ደቂቃ። እኔ እኮ የእሱን የአያቱን ይዛቃል የአያቱን ቅድመ አያቱን እሱ ነው ግን የሚስቱን የአባቷ ስም ረስቶ በቃ ጠፍቶበት ከነጭራሹ ጠፍቶበት ማለት ነው። ሜካፑን አያችሁት? ቆለ ሀይለ ያሐቦያ ታዛክት ጸልህ አሁን በሐም ካዳንከታለዩ ናይር ሐቦያ ቀበለኒ ምንድን እርግዝና ነው አሉ። የዘንድሮ እርግዝና ሰርግን አስናቀ። የእውነቴ ነው። ገና ላልተወለደ ልጅ ማለት ነው።
ፍናን ሀገራዊ ክራሻችን እንጂ የግለሰብ ሚስት አይደለችም። መንግስት ቀይ ባህርን ትቶ ፍናንን ያስመልስልኝ። ፍናን የኔ ናት፣ ፍናን የኛ ናት። አርቲስት የህዝብ ነው። ሁለት እስከምትወልጂ ተስፋ አልቆርጥም። በቃ እናንተ ቁረጡ እንዴ! በቃ እናንተ ቁረጡ አላለ። ሁለት እስከምትወልጂ ተስፋ አልቆርጥም፣ አንቆርጥም በሊሉት በቃ እናንተ ቁረጡ። አርቲስት ይመቻችሁ። ለማንኛውም ቪዲዮ ይሄን ይመስል ነበረ። በሌላ ቀን በአዲስ ቪዲዮ እስከምንገናኝ ድረስ ላይክ በማድረግ ተባበሩኝ። ቪዲዮዬ ሌላ ሰው ጋር እንዲደርስልኝ ማለት ነው። ስላያችሁልኝ አመሰግናለሁ። በሌላ ቀን በሌላ ቪዲዮ እስከምንገናኝ ድረስ ቻው።